በኢትዮጵያ ውስጥ የስንዴ ንግድ ትርፍ አለው ወይ የሚለውን በዚህ ቪዲዮ እናያለን። 100 ኩንታል ስንዴ በስንት ብር ይገዛል? በስንት ብር ካፒታል ይጀመራል? ከየት ተገዝቶ የት ይሸጣል የሚለውን በዚህ ቪዲዮ የምናየው ይሆናል። ቪዲዮን ከመጀመራችሁ በፊት ግን ሰብስክራይብ ማድረጋችሁ እንዳትረሱ። እነዚህም በዚህ ቪዲዮ ውስጥ በተግባርና በልምድ ለማየት እንሞክራለን ማለት ነው። ስንዴ ንግድ ምንድነው? አንድ ስንዴ ከገበሬ አሊያም ደግሞ ከነጋዴ ገዝተን ለገበያ የምናቀርብበት ወይንም ደግሞ ለፋብሪካም ወይ ደግሞ ለተለያየ ገዢዎች የምናቀርብበት መንገድ ነው የስንዴ ንግድ የምንለው። እና ስንዴ በኢትዮጵያ ውስጥ በጣም የሚፈለግ የእህል ምርት ነው። ህጋዊ መስፈርቶችም ይጠይቃል። አንድ ንግድ ፍቃድ ይጠይቃል፣ ሁለተኛ ቲን ነምበር ይጠይቃል። ንግድ ፍቃድና ቲን ነምበር የሌላችሁ ማለት መንገድ ላይ ችግር ሊያጋጥማችሁ ይችላል። ሜቢ በተለያየ ኬላዎች ላይ በምቆሙበት ጊዜ ንግድ ፍቃድ የታለ፣ የማን ነው፣ ወዴት ነው የሚሄደው ምናምን አይነት ጥያቄዎች ስለሚቀርቡ ህጋዊ መስፈርት መሟላት አለበት፣ ንግድ ፍቃድና ቲን ነምበር የመሳሰሉትን ማለት ነው። ካፒታሉን ስናይ ደግሞ አሁን ለምሳሌ 100 ኩንታል የሚገዛ ሰው በዛ ቀን ያለው የስንዴ ፕራይስን በመቶ ኩንታል አባዝቶ የሰራተኛ፣ የጫኝ አውራጅ፣ የትራንስፖርቴሽን ኮስት ኤቭሪቲንግ አውቶ ነው መሆን ያለበት። ካፒታላችን የዛን ያክል ለሚሆን አሁን ለምሳሌ በዛሬው ቀን ስንዴ 8000 ብር ቢሆን 100 ኪሎን 100 ሲባዛ በ8000 ብር ስናደርገው ወደ 800,000 ብር አካባቢ ይሆናል። እዛ ላይ ካፒታሉን ሂሳብ ለመስራት የሰራተኛም የትራንስፖርትም ሌላ ወጪዎችም ሊኖሩ ይችላሉ። እነሱን ደመር ተደርጎ ነው ካፒታል ኮስታችንን ማወቅ የምንችለው ማለት ነው። ከስንዴ ውስጥ ሌላ ደግሞ አንደኛ የምናየው ነገር አንድ ጥራቱ መመርመር አለበት። ጥራት መመርመር ማለት እንዴት ማለት መሰላችሁ? በሶስት ነገር መጀመሪያ ከፍለን እንዲው አንድ እርጥበቱን፣ ሁለተኛ ንጽህናውን፣ ሶስተኛ ደግሞ ስንዴው ሃርድ ነው ሶፍት ነው የሚለውን ነገር እናያለን። እርጥበቱን ስንል ስንዴው ውሃ ይዟል ወይ፣ ውሃ አለበት ወይ፣ በውስጡ ትንሽ የሆነ ሞይስቸር ኮንተንት አለው ወይ ነው። ይሄ እርጥበት ካለው አንድ ስንዴው እየደረቀ ሲሄድ ዋጋ ይቀንሳል። ሲቀጥል ደግሞ በእርጥበቱ የተቀመጠ ስንዴ እምክምክ ይላል። ሲቀጥል ደግሞ ስንዴውም ይበላሻል ማለት ነው። ስለዚህ እርጥበት መኖር ያለመኖሩን በደንብ ቼክ መደረግ አለበት። ሌላው በሁለተኛ ላይ ደግሞ ያነሳውላችሁ ምንድነው ንጽህናው ነው። ንጽህናውን ደግሞ ስናይ ስንዴ ውስጥ አሸዋ የለውም ወይ፣ አፈር የለውም ወይ፣ የራሱ ገለባ የለውም ወይ፣ እንክርዳድ ወይንም ሌላ ባዕድ የምንላቸው ነገሮች የለውም፣ ንጹህ ስንዴ ነው ወይ የሚለውን ደግሞ በንጽህናው እናያለን። ሌላው ደግሞ ስንዴው ሃርድ ነው ሶፍት ነው። ሃርድ እና ሶፍት ደግሞ ታውቃላችሁ ብዬ አስባለሁ። ሶፍት ለስ አማውንት ኦፍ ፕሮቲን ያለው ነው። ሃርድ ደግሞ ሃይ አማውንት ኦፍ ፕሮቲን ያለውን ሃርድ እንለዋለን ማለት ነው። እነዚህ ነገሮች የሉትም። ከነዚህ ውስጥ የትኛው ነው የሚለውን በደንብ ክላሲፋይ ማድረግ መቻል አለብን ማለት ነው። ሌላው ብዙ ነጋዴዎች የሚሰሩት አንድ መጋዘን ውስጥ ማከማቸት ነው። ሜቢ መጋዘን ውስጥ ለማከማቸት እዛ አካባቢ መጋዘን ውስጥ አይጥ የለም ወይ፣ ተባይ የለም ወይ። ተባይ ስንል አሁን ለስንዴ እንደ ነቀዝ የመሳሰሉ አይነት ነገሮች ናቸው። እነዚህ ነገሮች የሉትም ወይ ነው መጋዘኑ። ሜቢ መጋዘን ውስጥም ሊኖሩ ይችላሉ እኮ ለአይጥም የአይጥ መርዝ መጠቀም፣ ለነቀዝም ታብሌቶችም አሉ፣ በፓውደር ፎርም የሚሸጥ ነገርም አለ። እነሱን አዘጋጅቶ በስርዓት መጠቀም የተሻለ ነው። ለምሳሌ በፓውደር ፎርም ስንል ከስንዴው ጋር ተደባልቆ የሚታፈስ ነቀዝ እንዳይበላው አለ። ሲቀጥል ደግሞ በታብሌት ፎርምም የሚፈነድ አይነት ነገር አለ። እነዚህ ኬሚካሎች ሴልፎረስ ይባላሉ። ሜቢ እነዚህን ከተጠቀምን የስንዴውን ጥራት ደረጃውን ከፍ ያደርግልናል ማለት ጥራቱን ጠብቆ ረዘም ላለ ጊዜ እንዲቆይልን ያደርግልናል ማለት ነው። ከዛ በዘለለ ገበያና ሽያጩንም ማየት መቻል አለብን። ከስንዴ ንግድ ዋናው ፓርት እሱ ነው፣ ገበያና ሽያጩ በምን ያክል ይገዛል፣ በምን ያክል ይሸጣል የሚለውን ማለት ነው። ስንዴ የት ይሸጣል ካላችሁኝ አንደኛ ዱቄት ፋብሪካዎች ላይ ነው። ሁለተኛ ደግሞ የከተማ ገበያዎች ላይ ይሸጣል እና ሌሎች ነጋዴዎችም ይገዛሉ። የዱቄት ፋብሪካዎች የሚገዙት የራሳቸው የሚገዙበት ሜካኒዝም ወይንም የራሳቸው ዋጋ አላቸው። አሁን ለምሳሌ አንዳንዶቹ ረዘም ላለ ጊዜ ክሬዲት የሚሸጡ ከሆነ ፕሮፊታቸው ከፍ ይላል። አጠር ላለ ጊዜ የሚሸጡ ከሆነ ደግሞ አሁንም ፕሮፊታቸው ጥቅማቸው ትንሽ እያነሰ ይመጣል። እጅ በእጅ የሚሸጡ ሰዎች ደግሞ ጥቅማቸው በዛው ልክ እያነሰ ይመጣል ማለት ነው። እንደሚሸጡበት ዱሬሽን በማት እህሉን ሸጠው በሚቆዩበት ጊዜ መጠን ላይ ይወሰናል ማለት ነው። ሌላው ደግሞ የከተማ ገበያዎች ላይም ይሸጣል። አሁን ለምሳሌ የከተማ ገበያዎች ማለት አሁን ገበያ ላይ የሚቀመጡ በጣም ብዙ ነጋዴዎች አሉ። ሜቢ እንደ በረንዳ አይነት ነጋዴዎች አሉ። እነዛ ነጋዴዎች ስንዴ በተለያየ መጠን 10፣ 20 ኩንታል ብዛትም የሚገዙ ነጋዴዎች ይኖራሉ።
እነሱም አንድ እንደ ስንዴ ገዢ ነው የሚቆጠሩት። ሌላ ደግሞ ስንዴ ከሚገዙ ነጋዴዎች ላይ ስንዴ ሰብስበው የሚገዙ ነጋዴዎችም አሉ። ሜቢ እነዛ ነጋዴዎች ሰብስበው ለፋብሪካ ነው የሚሸጡት። በእርግጥ ለፋብሪካ ሲሸጡ በሚሸጡበት ጊዜ እንትን አለ። አሁን ለምሳሌ ጥቅምት ላይ የሸጡትን ግንቦት ላይ የሚቀበሉ ከሆነ ብር ጥቅምት ላይ በሸጡት ላይ 200 ብር 300 ብር ታስቦ አይደለም የሚሰጣቸው ግንቦት ላይ በሚያመጣው ፕራይስ ወይንም ደግሞ ከዛን ጊዜ ብሎ ተስማምተው በዛን ጊዜ በዚህን ያክል ሂሳብ ትከፍለኛለህ ብሎ ተስማምተው የሚሸጡ ነጋዴዎችም አሉ። እነዚህ ከሌሎች ነጋዴዎች ላይ ሰብስበውም ይሸጣሉ ማለት ነው። ሌላው ከስንዴ ደግሞ እንደ አደጋ ወይንም እንደ ችግር አድርገን የምናነሳው ምን መሰላችሁ? አንድ የዋጋ መውረድ። ዋጋ ሲወርድ ችግር ነው በጣም። ስንዴ ዋጋው ተለዋዋጭ ስለሆነ ብዙ ጊዜ የዋጋ መውረድ ያጋጥመዋል። የዋጋ መውረድ የሚያጋጥመው አንድ መኸር ወቅት ላይ ነው። እህል ምርት በደንብ በሚኖርበት ሰዓት ላይ የዋጋ መውረድ ያስከትላል። እነዚህን የዋጋ መውረድ የሚያስከትልበት ዋነኛው ምክንያቶች አንድ ገበያው ላይ የስንዴ ምርት መብዛት ነው። ሲቀጥል ደግሞ የፋብሪካዎች የስንዴ ፍላጎታቸው እያነሰ በሚመጣ ሰዓት የስንዴ ዋጋ ጋፕ እያለ ይሄዳል ማለት ነው። ሌላ ደግሞ አደጋዎች ብለናል የጀመረው የስንዴ አደጋዎች። ከነዛ ውስጥ ተባዮች ናቸው። ተባይ የምንላቸው እንደ ነቀዝ የመሳሰሉ ነገሮች ስንዴን በጣም ይጎዱታል። ነቀዝ የሚበላው ስንዴ ሜቢ ውስጡ ባዶ ይሆናል፣ የዱቄት ምርት በጣም ያነሰ ይሆናል። ስለዚህ እነዚህም እንደ ስንዴ አደጋዎች ናቸው። ሌላው ደግሞ የመንገድ ህግም ስንዴ ላይ ይጫናል። አሁን ለምሳሌ በየመንገዱ ላይ የሚቆሙ ኬላዎች የሚጠይቁት ቀረጥ አለ። ብዙ ነገሮች አሉ፣ መንገድ ላይ የሚያጋጥሙ ነገሮች አሉ። እነዚህንም አንድ እንደ አደጋ እናያቸውና ሌላ ደግሞ አንዳንዴ መንግስት የሚለዋውጣቸው ፕሮክራሲዎች አሉ። በዚህ ዋጋ ይሸጥ ይላል፣ በዚህ ዋጋ ይገዛ ይላል። እነዚህም የመንግስት ህገ ደንቦችም ራሱን የቻለ አደጋዎች ይዘው ሊመጡ ይችላሉ። ለነዚህ አደጋዎች አሁን ለምሳሌ ለነቀዙም ሆነ ለስንዴ ዋጋ መውረድም ሆነ እነዚህ መቆጣጠር የሚቻለው እንዴት ነው? አንድ የስንዴውን ጥራት መቆጣጠር በተለያየ አይነት ታብሌቶች ሊሆን ይችላል። እነዚህ ስንዴ እንትኖች እንቆጣጠራለን። ሌላ ደግሞ የዋጋ መውረዱን ደግሞ የምንቆጣጠረው በተለያየ ሰዓት ከተለያየ ሰው ኢንፎርሜሽን ሼር መደራረግ መቻል አለብን። ዛሬ ስንት ነው፣ ነገ ስንት ነው፣ ዛሬ ስንት ገባ፣ ከነገ ወዲያም ዛሬ ስንት ገባ እየተባለ የተለያየ አይነት ኢንፎርሜሽኖችን ኮሌክት ካደረግን ከነዚህ አደጋዎች ራሳችንን መቆጠብ እንችላለን ማለት ነው። የስንዴ ንግድ በኢትዮጵያ ውስጥ በጣም ትርፍ ያለው ስራ ነው እና ይሄ ንግድ ምን ይፈልጋል? እውቀት ይፈልጋል እና ትዕግስትንም ይፈልጋል። ሜቢ ዋጋ በሚወርድበት ሰዓት መታገስን ሊጠይቅ ይችላል። በዚህ ሰዓት ስንዴ ሊወርድ ይችላል፣ በዚህ ሰዓት ሊጨምር ይችላል የሚል ኤስቲሜሽኖችም ያስፈልጋሉ ማለት ነው። ይህንን ጠብቀን መጓዝ የምንችል ከሆነ የስንዴ ንግድ በጣም ትርፍ አለው።